አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልኝ እያልኩ መጥተናል ዛሬ ማለት ነው በአዲስ ቪዲዮ። እንደተለመደው ቤተሰብ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ያልሆናችሁ ደግሞ ቤተሰብ በመሆን ተቀላቀሉ። አበረታቱኝ፣ ሰብስክራይብ በማድረግ አሳድጉኝ ማለት ነው። አመሰግናለሁ ለምታደርጉት እገዛ። እንግዲህ ትናንትና ባየነው መሰረት ሐረግ ፓርት 86 ላይ የመጨረሻው ፓርት ላይ ነበር ያቆምነው። ሉሊትዬ እንግዲህ በርጋ መታ ፍንግል ብላ ነበረ። እንግዲህ ጺና ቤዛ በነገሩ የተደናገጡት በርጋው መታ ስትወድቅ ሁኔታዋን ሲያዩት በጣም ተደናግጠው ስለነበር የሚያረጉት በጣም ግራ ነበር የገባቸው። ማለት ብዙ የሚያሳድዷት ሰዎች እንዳሉና የሚከታተሏት ሰዎች እንዳሉ ተናግራ ነበርና ቤዛ ጋር ሄዳ ብዙ የሚከታተሉኝ ሰዎች አሉ፣ እባክሽን ይቅርታ ጠይቀሽኝ የለ እንደ በፊቱ ጓደኛ ሁኔ ብላ ሉሊት ተማጽናት ነበር። እሷም ደግሞ ኤፍራታ ባለቻት መሰረት እሺ ምንም ችግር የለውም ብላ ጓደኛዋ ልትሆን ወስና ነበር። ግን የእውነት ጓደኛዋ ልትወሳት ሳይሆን እንግዲህ ኤፍራታ ባለቻት መሰረት ከሉሊት አንዳንድ መረጃዎች እንድታመጣላት ስለጠየቀቻት እሱን በማድረግ ነበር የተስማማችው እንጂ ፈጽሞ ከሉሊት ጋር ምንም አይነት ግንኙነት እንዲኖራት አትፈልግም ማለት ነው። እንግዲህ ሉሊት የሆነ ስልክ ተጠርቶ ነው ተደውሎላት ላንሳው አላንሳው በሚሉ ዝግብ ውስጥ ሆና ስልኩን በመጨረሻ አንስታ አለቃ ይፈልግሻልና ላጠፋሽው ጥፋት ማብራሪያ መስጠት አለብሽ ተብላ ነው እንግዲህ ሄደችው። ነገሮቹን በስራ ካስረዳሽ ምንም አይነት ችግር አይደርስብሽም፣ ምሬት ያደርግልሻል ተብላ ነበረ። ግን እንደዛ አይደለም የገጠማት። እንግዲህ አቶ ያፌት በሚሰራቸው ወንጀሎች ወይም ደግሞ እሱ መሆኑን አታውቅም አለቃዋ ሌላ ነው የመሰላት። እንግዲህ እሱ ጥፋት በማጥፋቷ ቆንጠጥ መደረግ አለባት ተብላ ነበርና እንግዲህ ትንሽዬ እጇን ቀጥቀጥ ተደርጋለች። ያሳዝናል። ግን የድራማው ድምቀት ናት። የሆነ ነገር ከሆነች ድራማው በጣም ነው የሚያስጠላው። ቅብጠቷና ነገሮቿ በጣም ነው የሚያስቁት። ምንም አይነት ነገር ይደርስባታል ብለን አናስብም። ያው ቀጣይ ፓርት በጣም እንደሚያጓጓና አጓግና እንደሚሆን ተስፋ እናደርጋለን። እንግዲህ እዚህ በቢኒያም ቤት አለመግባት በጣም ተበሳጭታ ስለነበረ እንዴት ነው የምድሩን ጠልቶኛል ማለት ነው እስካሁን ያለው ነገር እውነት ነው። እኔ እኮ አፍቅሬዋለሁ፣ የፍቅር ስሜት አለኝ ለሱ በማለት ለኤፉዬ እያለቀሰች ስነግራት አይዞሽ ትዬ ገና የመጀመሪያው ነው፣ ገና ሳትጀምሩት ነው እንደምትለያዩት ምናምን ብላ አጽናንታታለች። ግን እዚህ ፎንቃ ስለገባላት በጣም እያለቀሰች ነበረ። በጣም ነው የሚያሳዝነው ማለት ነው። እንግዲህ ያው አቶ ናታን ደግሞ ከወይዘሪት እንትና ቤት ሂዶ ማለት ነው። ስማቸው ምን አላቃቸውም። ምንድነው ምን ታደርጋለህ ቤቴ ውስጥ? ፖሊስ ነው እንዴ? ምንድነው የህግ አካል ነው? ምን ትሰራለህ? ቤቱን ፍጥጥ ብሎ ዘወር ዘወር እያለ ባይኑ ሲቃኘው ልትገዛው ነው እንዴ ሰውዬ? ከቤቱ ላይ ነው እንቀል እንጂ። አይ በጣም ነው የሚያምረው ምንድነው ብሎ ሲጠየቅ አይ እኔ ናታን ነኝ ምናምን ብሎ ነገሮቹ ሸፋፍኖ ሄደ። ግን እሱ ከዛ ቤት ውስጥ የሆነ የሚፈልገው ነገር አለ። እዛ ድርጅት ውስጥ ሴትዮዋ ድርጅት ውስጥ መግባት ይፈልጋል፣ ልጅቷን ተገን በማድረግ ማለት ነው። ልጅቷን ከቤት ቀጥሮ እንግዲህ እኔ ወደ ክፍለ ሀገር ልሄድ ስለሆነ ልሰናበትሽ ነው እያለች ሲነግራት እባክህን ይሄማ መሆን የለበትም፣ እኔ ማሚን ነግሬያት ስራ እንድታፈላልግልህ ነው እነግራታለሁ እንጂ በፍጹም ማንን ትተኝ ክፍለ ሀገር መሄድ የለብህም እያለች ስትማጸነው አቶ ናታን እንግዲህ የሆነ ያሰባት ነገር ስላለ ያው ደስ እያለው እሺ ሞክራለሁ ምናምን ብሎ አይ ሞክራለሁ አይደለም አልሄድም በለኝ እያለች ልጅቶዬ በማልቀስ ድምጿን እንትን ብላለች ማለት ነው። አይሄድም ማለት ነው። ግን እዛ ድርጅት ውስጥ እንትን ብሎ እያንዳንዱ የሚካሄደውን ነገር እቺ ሴትዮ ማናት፣ ምንድና ከማን ጋር ነው የምትሰራው፣ ከያፌት ጋር ግንኙነት አላት የላትም የሚለውን ለማጣራት ነው እዛ ለመግባት የፈለገው ይመስለኛል። በእርግጠኝነትም እንደዛው ነው። ኤፉዬ እንግዲህ አቶ ያፌት ኮምፒውተሩን ቤት ይቶ ሄዶ ፓስዋርዱ ጠፍቶባት ይሄ ማይረባ እኔማ አገኘዋለሁ እደርስበታለሁ
እያለ ፓስዋርዱን ብታስገባ ሊከፍትላት አልቻለም። በዛ ደውላ እንግዲህ ይሄ ባልሽ መሰረት የሆነ መረጃ አግኝቻለሁ ሉሊት የሆነ የሚያሳድዳት ሰው እንዳለና ከቤት ውስጥ መውጣት እንደማትፈልግ እዚህ ቤት ውስጥ አለች ወይ ከብሌ ከተጠየቅሽ ቤት የለችም በይ ብላኛለች ብላ ስትነግራት ወይዘሮ ሉሊት እንግዲህ አለቀልሽ እደርስበታለሁኝ ያፌትም አንድ ቀን በእጅ ትገባለ ብላ እንግዲህ በቁጭትና በዛቻ ወይዘሮ ኤፍራታ እንደ ወይዘሪት ናት እንጂ የናታን ሚስት ናት የወደፊት ማለት ነው። እንደዛ በማለት ስልኳን ዘግታለች ማለት ነው። እንግዲህ ገነት አቶ ልጇ ማለት ነው አቶ ዳግም ማለት ነው